ዘልሽ ግልጽነትም ሊሆን ይችላል። እኔ አንቺንም ጃጅ ላደርግሽ አልፈልግም፣ ግን ምን አልሽ መሰለኝ ነው እኔ ያደግኩት እዚህ ሀገር ነው የምናገረውና እንዳለ ግልጽ ነው። ግን ማይናገሩ ነገሮችም ምን አውቃለሁ። ገባሽ? እዛ ላይ የተናገርኩን ተናግራለሁ፣ ግን በክፋት አይደለም። አዎ ግን ምን አለ መሰለሽ አሻንጉሊት ይወዳሉ ወይ ከኋላ ይወዳሉ የምትጠይቂያት የምታወሪ ነገር ትክክል አልነበር። የሚያግዝ ሰው እንደዚህ አይነት ነገር አይጠቀምም። ኦፍኮርስ የምትናገሩና የማትናገሩ ልታውቂ ትችያለሽ። ገባሽ? ግን የጠየቅሻት የምትጠይቂያት ጥያቄ ጥሩ አልነበረም። አንድ ማለት እንዳንቺ ደግሞ አግዟለሁ ብሎ ላለ ሰው ትክክለኛ ጥያቄ አልነበረም። ስለ እውነት እኔ አንቺን ላግዝሽ ብዬ ስለ ሴክስ ፖዚሽን ሚዲያ ላይ ያውም ልጆች ያላት ልጆቿን የተቀማች ከራሷ ጋር ያልሆነች ሴት ይሄማ ትክክል አይደለም። እንደውም ማድረግ የነበረባችሁ እዛው ላይቭ ላይ ያለሽ ዲስተርብ ማድረግ በቃ የምታወራው ነገር እንዳይተላለፍ 10 ጊዜ እየደወሉ መበጥበጥ። ጥሩ ጓደኛ ጥሩ አጋዥ አሁን ላላረክስ ማለት አስበሽ ላይሆን ይችላል፣ ግን ጥሩ አጋዥ ነኝ ብሎ የሚያስብ ሰው ዲስተርብ ማድረግ፣ ጎረቤት መደወል፣ ፖሊስ መደወል፣ ፖሊስም እየደወሉ ግን እሷ ራሱ ላይቭ ላይ እንዳይታይባት ዝም ብላችሁ። እኔ አሁን ባርባራ አንዳንድ ጊዜ ላይቭ ላይ ስትተኛ ጓደኛዬ እዚህ ስትተኛ 10 ጊዜ በውስጥ እደውልባታለሁ። ምክንያቱም ሌላ ነገር አይደለም። ልትፈሳ ትችላለች፣ ልታንኮራፋ ትችላለች፣ ልጇ ሊጦ የሆነ ነገር ሊፈጠር ይችላል። ገባሽ? የኛ ሰው ያንን ይዞ ጭንቅላትሽን ሞር እስክትስቺ ድረስ አይፈታሽ። ለምን ለመሳቅ ብዬ አልተዋት። ገባሽ? ብታንኮራፋ ወይ ብትፈሳ ወይ ምን ብትል ህይወቷ ሙሉ እንደዚህ እየሰደቧት ልጅቷን ቡሊ እያደረጉ ራሷን እንደምትጠላ ሊያደርጓት ይችላሉ። ገባሽ አይደለ? አንቺ ጎበዝ ነሽ፣ ታግዣታለሽ። ግን ያገሻት መንገድ ጥሩ ሊሆን ይችላል፣ ግን በተሳሳተ መንገድም አድርገሻል። ገባሽ? እኔ ትላንትና በእሷ ፍጹም ልሰራ ያልፈለኩበት ምክንያት እውነት ስለ እውነት ነው የምልሽ፣ በጣም ነው ያሳዘነች። የተናገረችውን ንግግር ነው እንጂ ያስተረጎምኩት። ብዙ ሰው ልኮ ኩን ምን ማለት ነው እያሉ ሲጠይቁኝ ነው እንጂ ከዛ ውጭ አልገባኝም። አልፎ አልፎ ያታለሁ፣ ግን አላውቃትም። አሁን ስትነግሩኝ ግን እኔም ጋር ገብታ እንደነበረ እኔንም እንደምታውቀኝ ምናምን የነገራችሁ፣ እኔ ግን አላውቃትም። ሜቢ በሌላ ኒክኔም ነው ማቃት። ግን የሰራባት ያልፈለኩበት ምክንያት ይሄ አሁን የተለቀቀው ይሄን ምን ብዬ ይሰራበታለሁ? ከኋላ ማድረግ እንዴት ነው? አፍሽ ውስጥ ካፉ ውስጥ ምንድነው? ቫያግራ ውጦ 3 ያደረጋት ምን ብዬ ላውራ? ኦኬ አገባኝ የምትይው ኦኬ። አሁንም እኮ እንዳልኩት ንግግር ያገስ መጥፎ ስለ መጥፎነቱ ይቅርታ፣ ግን ሲያጎርሳት በአፏ ሲቀባበሉ ደግሞ ምንድነው የሚሰጥሽ በማለት ነው ያንን ጥያቄ ጠየቅኩት። ኤኒዌይ ከኔ በላይ የሚያውቋት አሉ። አክቹሊ አንድ ሰው ልጠራ አልቻለው። በጣም አዲስ ይባላል። በጣም ከጎን ያለ ሰው። ከዛ ቀጥሎ እኔ ኔጌቲቭ ነገር አስቤ አላውቅም። እሷ አይደለም ስልክ ደውለሽ ኢትስ ሶ ሃርድ አውሽ እዚህ ጋር እኔ ላይ ለመፍረድ በጣም ቀላለሁ፣ ግን ደግሞ እግዚአብሔር ይመስገን በፍጹም እኔ አልፈርድብሽም። ንኪታ አይ ከታች የሚያጨመጩ ምን አለ መሰልሽ፣ እግዚአብሔር ይመስገን እኔ ከቀረብኳት ጀምሮ አንዴ 2 ደቂቃ ያሳለፍሽው ነገር ቀላል አይደለም። እንደውም እውነቱን ልንገርሽ በተቻለሽ መጠን ጎበዝ ነሽ። በቃ ልታግዣት ሞክረሻል። በአንቺ መንገድ እኮ ትክክል ነው፣ ግን በሚዲያ እይታ ትክክል አይደለም። ከዛ በተረፈ ግን አም ሶሪ አንቺ ላይ የደረሰው አንቺ ያለፍሽበት መንገድ ምናምን እኮ ቀላል አይደለም። እኛ ሰውን ጃጅ ለማድረግ ስለምንፈጥን ነው እንጂ እውነት ስለሆነ ያንቺም ስራ እኮ አይደለም እሷን ማገዝ። ገባሽ? ምንም ስራሽ እኮ አይደለም። ሜቢ የምትረጃት እኮ በተሳሳተ መንገድ ሊሆን ይችላል። ትክክለኛ ህግ ላይ ብትመጪ ምን አገባሽ አንቺ የምትረጃት የሚረዳበት ቦታ ለምን አትለቂያት የምትባይ ትችላለሽ። የኛ ብዙ ጊዜ የዋህነታችን ስተት ነው። ገባሽ? በየዋህነት የምንሄድበት መንገድ ስተት ነው። ገባሽ አይደለ? ከዛ ውጭ እኮ አንቺ ያለሽበት ስራሽ አይደለም። ጓደኛሽ ናት፣ የምትችይውን ያደረግሽው ግን የተሳሳተ ቃላቶች ነው። ገባሽ? ልጇን ለተቀማች ሴት ከራሷ ጋር ላልሆነች ሴት የተጠቀምሻቸው ቃላቶች ነው እንጂ ቱ ቢ ኦነስት አንቺን በጣም ጠንካራ ነሽ። ያለፍሽበት እኮ ከባድ እኮ ህይወት ነው። አይ ነው አንድ ይቅርታና ሪስፔክት አንድ ቁጥር ጻፊ ሪስፔክትን አስገባያት። እኔ ያስገባያቸው የሚሉሽ ከመጀመሪያው ከኔ የበለጠ የሚያውቃት ሰዎችን ነው እዛ ቦታ ላይ የነበረው። አንደኛ፣ ሁለተኛ የአንድ 2 ደቂቃ ተናግሬ ልውጣ። ሪስፔክት ስላስገባሽኝ አመሰግናለሁ። እኔ አሁን ንቂቷ ነው ስሟ፣ እሷን ለመጠየቅ ነበረ ቅድም
እኔም እንደ ኩንዬ እንዳልሽው ማንንም ጀጅ ላደርግ ምናምን አይደለም። ግን አሁን ራሱ ቅድም ምን አለች? እኔ ማንም ሰው ጋር የሌለው ቪዲዮ እኔ ሪከርድ አድርጊያታለሁ እና ትልልቅ ሚዲያ ያላቸው ሰው ጋር አሳያለሁ አለች። ማለት ይሄ ሁላችንም ቁጭ ብለን ያየነው ነገር ነው። አዲስ ነገር አይደለም። ላቋርጥሽ። ለምን ደግሞ እንደዛ እንዳልኩ ኖ እኔ አክቹዋሊ ላንቺ ለማንም መልስ መስጠት አይጠበቅብኝም። ግን ቪዲዮ እኔ ጋር አለ ያልኩት ጓደኛዋ ያሁላ ቪዲዮ የተቀረጸውን እኔ የበተንኩኝ ስለመሰላት ነው። እኔ ግን እስከዛሬ አሁን ሁላችንም አይተነዋል እኮ ነው ያላየ ሰው ነው። እኔ የቀዳሁት ግን ፓርት ማንም አለቀቀው። እኔ የቀዳሁት ፓርት ለማሳያልሽ እንዴ ሀቄን እፈልጋለሁ። እንቺ ልጅ እንኮ ጠልቻት አይደለም እንደዚህ ያደረኩት። አሁን ሰው ምንድነው እዚህ ጋር ቆሻሻነሽ ስለማውጣት አይደለም ልትረጃት በራስሽ መንገድ ኤግዛክትሊ። ግን በረዳው ቁጥር እኔ እንደዚህ አሁን እኔ ስለ ጸቡም እኮ ከዛች ጋር የተነሳው እኔ ስለቀዳዋት ነው። አንቺ ቀርተሽ እንደበተንኩት ነው የምትናገረው። እኔ ደግሞ ልበትንብሽ እኮ ሊሰማሽ አይገባም። ምክንያቱም አሁን ሰውም ቴንኪዩ እንዲልሽ አትፈልጊ። ማድረግሽ ደግሞ ለራስሽ ስትይ ነው። እዛ ጋር በአብዛኛው የነበራችሁ ሰዎች ያየናችሁ ሙድ ስትይዙ ነበረ። ገባሽ? እሷ ላይ ማለት ነው። እኔ ምን ያህል ታውቂኛለሽ? ሙድ ሲይዝ የነበረው ለስንት ጊዜ ነው? አክቹሊ ልጅ እኮ ስራ ገባች፣ አትሊስት ቤት ተከራየች ነው እንዴ? ኦኬ። ስለዚህ ሪሊ ኩንዬ እኔ ለማንም ምንም መመለስም አልፈልግም። መብትሽ እኮ ነው በፈለግሽ ወይ ማድረግ። ግን ሰዎች ጀጅም ሲያደርጉሽ አይክፋሽ፣ ቴንኪዩም ሲሉሽ ደስ አይበልሽ። በቃ የምትችውን አድርገሽ። ግን ለምን እንደሚገፋኝ እኔ ቆሻሻ ሴት አይደለሁም። አንደኛ እንደዛ የሚያስብም ጭንቅላት አንዳም ለእኔ እኮ ነው የምልሽ። እኔ እንደዚህ ለእሷ እንኳን የሚያስብ ጭንቅላት አይደለም ለእሷ ለጠላትም አልመኝም። ለምን እየሄደችበትን መንገድ 100% እኔም ሄጃበታለሁ። እግዚአብሔር ፈቅዶ ነው ተወለዳኩት። ስትይዙባት እኮ ነበር። ልጨርስልሽ። እቺ ልጅ ሪስፔክት ታውራና ታውራለሽ። ቅድም እንደ እየተደማመጥ እንዳወራ ነው። ግድ የለሽም ታውራለሽ። እሺ ቴንክ ዩ አውሪሽ። አሁን ሪስፔክት ሰላም እንዴት ነሽ? እንዴት ናችሁ? ሁላችሁንም ሰላም እያለው ሪስፔክት አሜን አልጨረሰችም ልላት እኮ ነው ስላታቋረጠች። አሜን ጨርሽና ሪስፔክት ትቀጥል ማለት እሷንም መስራት አያስፈልጋንም ጋይስ። እኔ ኩንዬ ለምን ሰድባት አለው እንዴ? ግዴታዋ እኮ አይደለም። እኔ ያየሁትን ነው ልናገር የገባሁት እና እዚሁ ጋር ራሱ ቪዲዮዋን በትልቅ ሚዲያ ማሳየት ፈልጋለሁ ስትል ማየት አደርጋለሁ። ስለተሰደብኩኝ ነው። እኔ እኮ በውስጥ እኮ የሞት ሜሴጅ እየላኩልኝ ነው። ምንም በማላረግ ከሆነ የአንቺን ሀቅ ለማውጣት ሞር ልታሳመሚያት ነው ማለት ነው አይደል? የሆነ ነገር እረዳለሁ ብላችሁ ትገቡና መልሳችሁ ያንን ሰው ደግሞ ታሳምማላችሁ። ምንም ያላሳለው ይወጣ ትባባላላችሁ። የኔ ፒስ ኦፍ ማይንድ ዩ ቲንክ እኔ በውስጥ እየተጻፈ ነገር ስትገቡበት አስባችሁ በሪዝን ግቡበት። ከሰዎች ለሚመጣው ፊድባክ ምንም እስካላረግሽ ድረስ ለምን ይሰማሻል? ላረግም አልችልም። ኦኬ እሺ ቴንክ ዩ። ያ ስለዚህ ትልቅ ሚዲያ ላይ ያሳየዋለሁ ብቲም ባቲም ኦልሬዲ ልጅቷ ወጣለች ታይታለች። ግን እዛ ጋር ስትገባ ልትረዷት ከሆነ የምትገቡት በተቻላችሁ መጠን መርዳት እንጂ ሙድ እየያዛችሁባት ምናምን በጣም የሚያስጠላ ነገር ነው ያየሁት። ገስት ላይ ነው በህይወቴ ሙድ ይጀባታል አላውቅም። አንደኛ ነው አንድ ላይ ነበራችሁ እዛ ጋር እኮ ዲጄ ሪታ ያለች ትዝ ካለሽ ወይኔ እያደረጉ ነው ምናምን ያልሻት። እኔ ብዙ ጊዜ ቤቷ ስገባ ወደ አልሆነ ነገር ወደ ድሮ ስትመለስ ዲስትራክት ማድረግ ነው ፈልገው። ለምን ታሪኩ መቶ ጊዜ እንደሌለ ልነግርሽ ፈልጋለሁ። የትኛውም ገስት ላይ የነበሩ ሰዎች ፖሊስ ከጠሩት ውጪ ማንም ሊረዳት በቃ በአብዛኛው ሲውልሽ ልረዳ ብሎ ይገባና ሞር ያውም ያንን ሰው ያብሳል ብዬ ነው የማስበው እዚህ ሚዲያ ላይ ማለት ነው። ማለት ራሳችሁን ነፃ ለማውጣት የምትሄዱበት ደግሞ ርቀት ሌላውን ሰው ደግሞ እየጎዳችሁ ትሄዳላችሁ እና ስትገቡበት እያሰባችሁ እኔ ባይገባ አንድ ነገር ልበል። በጣም እንደሚቆጭኝ እግዚአብሔር ምስክሬ ነው። እስከዛሬ ያጠፋሁት ጊዜ በእውነት በእሷ ራሱ ስንት የተሰድቤ ተስፋ አልቆርጥም በማለት ነው። ላይክ በውስጥ የሚጻፍልኝ ሜሴጅ ብታዩ በጣም ነው የሚዘገን ነው። በፊት አካውንቲንግ አዳምጪኛ እንዴ። እኔ በጣም በቃ እንደዚህ እንድናገር ያደረገው ቪዲዮ እኔ ቀርጬ ህዝቡን ላይ ለጠፈው ቪዲዮ ከኔ እንደመጣ ነው እያለች ያለችው ልጅቷ። አዚቲም ዛሬ ልጅቷ ስትል ሰምታ ትናንት ቴንኪው ስትል የነበረችው ዛሬ ደግሞ ወደ እኔ ዞረች እና ሀቄን ያልኩት እኔ ቪዲዮ የቀዳሁት እሷን እንትን ለማለት አይደለም። እኔ የቀዳሁት ቪዲዮ ኤቪደንስ ፈልጌ እንደነበረ ጋሶ
እሱ ደግሞ ካልተዋጣላችሁ እኔ ሀቅ ያልኩት ለምንድነው ማንም ከታች እየመጣን እንደዚህ እንዲሰርበኝ አልፈልግም። ግን እነሱ ጓደኛ ናቸው አታጨብጭቢ ለምትሉት እኔ ባጨበጭብ ጓደኛ ቢሆኑ ማለት who cares? አሁን ልጅቷ የምትፈልገው መረዳት ነው ካላችሁ መረዳት እንጂ ጓደኛ ዲጄ ኮፊን አስገቢ ማለት በኮመንት አታጨብጭቢ ምናምን እንደዚህ አይነት የሆነ ማህበራዊ ተደራጅታችሁ የምትጽፉት ነገር አያዋጣም። ለልጅቷ ምንም ሶሉሽን አይሆንም። ማንም እዛ ጋር ጓደኛ የላትም። በቃ ልጅቷ ማንም ስለሌላት ነው እዚህ ጋር ፊት ለፊት የመጣችሁ ማለት ነው። ስለዚህ ከቻላችሁ እርዷት፣ ካልቻላችሁ ደግሞ ሙድ ባትይዙባት ባይ ነኝ። ሊያየ ይሄንን ልን የገባሁት ቴንኪው ስላስገባሽኝ። ቴንኪው አሜን። ቴንኪው አሜን። ቀጥይ ሪስፔክት። ቴንኪው አሜንዬ። ሪስፔክት አለሽ አለሁ ልዬ። ቴንኪው አመሰግናለሁ። ሁላችሁንም ሰላም ብያለሁ። ከይቅርታ ጋር እኔ እንግዲህ በስተት ነው እዚህ ያለሁት ማለት ነው። የወጣውን ነገር ስላልሰማው ምንም ጃጅ ላደርግ አልችልም። ስለ ልጅቷ ባለው ሁኔታ ኔኬኪ ዲጄ ኮፊ እኔ አዲስ ዱዱ በሰዓቱ መረዳት አለባት ብለን እንደ ሰው አስበን ተረታ እዚህ ደርሳለች ብዬ መመስከር እችላለሁ። ሌላው የተፈጠረውን ግን አም ሶሪ ሚዲያ ላይም ብዙ ስለሌለው አላየሁትም። ዲያይ ከኔ ፋንታ ዲጄ ቦታው የምትሰጪውና ቢያስረዳሽ የበለጠ ትረጃዋለሽ ብዬ ገምታለሁ። ቆይ አንቺ አልሽው ኖ ተረድታለች ብዬ እላለሁ ያልሽው በምን መልኩ ነው ተረድታለች ብለሽ ያልሽው? ምክንያቱም በፊት በነበራት ሁኔታ ግልጽ አድርጋ ስለ ህይወት ታሪኳን ታወራው ነበረ። ያወራችበትም ምክንያት የራሷ ምክንያት አላት፣ ሰምተናታል። በተቻለን አቅም እርዳታ ያስፈልጋታል። እንደ ሴት፣ እንደ እናት፣ እንደ ሀገራዊ ልጅ በአማርኛ በምታወራው መንገድ እንድትረዳለች ሰው ያስፈልጋት ነበር። የኔ እርዳታ የዛ ቦታ ላይ እቺ ልጅ ባላት ችግር አዳማጭ ፈለገች ብዬ ነው ያዳመጥኳት እንጂ ሙድ መያዝ የሚባለው ነገር የኛ ሰው መፍረድ ቀላል ነው። ከውጭ ሆኖ ያልሆነ ነገር ጽፎ ሌላ ስሜት እንዲሰማው ሰዎች የሚያደርጉ አሉ። ያንን አክሴፕት አደርጋቸዋለሁ፣ ምክንያቱም ከራሳቸው የመጣ ስለሆነ። በእኔ መንገድ በሌሎቹ እንዳየኋቸው 5 ሰዎች አውቃለሁኝ። ለብዙ ጊዜ የተከታተልናት ያየናት። ወደዚህ በመመለሷ በጣም ደስተኛ ነኝ። ወደዚህ መንገድ ላይ በመምጣቷ ከነበረችበት ወደ ስራ ዓለም መጀመሯ ለእኔ ትልቅ ውጤት ነው። ሙድ ያዛችሁባት የሚባለው ነገር ሙድ የሚያዝበት ስንት ነገር አለ። የጠባብ አስተሳሰብ ንግግራችንን ትተን ሰው ኃላፊነት ወስዶ ሪስክ ወስዶ እንዲህ ከምትሆኚ እንደዚህ አድርጊ፣ እንደዚህ ሲሆን እንደዚህ ነው የሚሆነው፣ ለምን እንዲህ አትሞክሪም ተብላ በእኛ ግፊት 2 3 4 ስቴፕ ሄደችበትን መመስከር እችላለሁ። በጣም ይቅርታ ግን አሁን ያለው ሚዲያ ላይ ምን እንደወጣ ምን እንደተፈጠረ ስለማላውቅ ምንም መናገር አልችልም። ልክኪዬ ተመልሼ ወይ በሌላ አይቻወራ ይሆናል። በዚህ ሰዓት ግን አመሰግናለሁ የኔ እናት። ቴንክ ዩ ባይ ዘ ዌይ ጋይስ ኦኬ ቴንክ ዩ ሪስፔክት ዲጄ ያውራና አሁን ንቂታንም ተረድቻለሁ። በእድሜ ደግሞ ትልቅም አትመስለኝም ንቂታ እና እሷ ሪስፔክት አትውጪ፣ እሺ አትውጪ። ሰላም ሁላችሁንም ሰላም ብያለሁ። ሁላችሁንም ለተፈጠረው ቀን ለመጀመሪያ ቀን ይዛን ቀን ያልነበርኩም፣ ግን እያንዳንዶቹ ልጅቷ ላይ ምን እንደምናረግ አጣቁም። ኦኬ ዱዱ አለች፣ እኔ ያለው የተሰራላት ስራ በሞላ በጣም የሚገርም ነው። ልጅቷም ሰምታ እዚህ ደረጃ ደርሳለች። አንደኛ ቤት እንድትከራ ያደረግነው እኛ ነን። ቤት እንድትገባ ያደረግነው እኛ ነን። ስራ እንድትጀምር ያደረግነው እኛ ነን። ይሄን ሰዎች አያውቁም ምን ደረጃ እንዳለች። አሁን ፖሊስ ሲጠራ እኔ እንዳይጠራ ያልኩት ዋና ምክንያቶች ስራዋን ያስቸግራታል በሚል ነበር። አልነበርኩም በሰዓቱ፣ ብኖር ሊጠራም አይችልም ፖሊሱ ምንድነው ሰዎቹ ያው ሊገላት ነው የሆነ ችግር ያመጣል ብለው ነው ደንግጠው የጠሩት። ችግር የለውም እሱ። ግን አሁን ምንድነው ሰው አልተገነዘበም። ልጅቷ ያለችው በጣም ጥሩ ለውጥ ላይ ነው ያለችው። ዛሬ 6ኛ ቀኗ ነው። ዛሬ አሁን ስራ ትገባለች። ኢቭን ዛሬ ቤቷ ገብታ እንደዚህ መቀመጧ በጣም አድንቄያታለሁ። ቤቷ ነው ያለችው። እንደዚህም ሆኖ ማያውቅም። መሀል ላይ ምግብ ረቧት ራሱ የምትበለው አልነበራትም። እኔ ነኝ ጎረቤቷን ጠርቼ አሁን ፒሳ እንዲታዘዝላት ያደረኳት። እዛ አጠገቧ ደግሞ በጣም የሚንከባከቧት የቤተክርስቲያን ሰዎች አሉ። አሁን እቺ ልጅ ከሚገባው በላይ በእውነት ለውጥ ያየሁባት እሷ ላይ ያለው። አሁን እንደዚህ አይነት ነገር ማድረግ ከጀመር ወር ነው። ዲሴምበር 1 ነው ቤቷ የተከራየችው። ቤቷ ገብታ እቃዋሙ ባርካ ቆይ ቅድም ሰው ገብቶ
ሰው አትቀርብም። አብረን የተማርነው አውቃታለሁ፣ ከፈለጋችሁ አሁንም ልሂድ። ሰው አትቀርብም፣ ከሀበሻ ጋር ከማንም ጋር አትቀርብም እኮ አለ። ኦኬ አሁን አንቺ እነሱን ነው የምታምኛቸው? እኔ አባትየውን ሁሉ አግኝቼዋለሁ። እኔ አሁን እናወራለን፣ ነገርኩሽ። ሰው ትመርጣለች። ቅድም እዛ ገብቼ የምናገረው የምትመርጠው ማትመርጠው ሰው አለ። ሲደወልላት ሰው አታገኘም። እኔ ላኳት ልጅ ግን እቤቷ ገብታለች። ሰውየውንም አነጋግሯለች። ቁጭ ብዬ የምታወራው ታሪክ ደግሞ የእውነት ነው። አንድ ውሸት የላትም ልጅቷ፣ ምንም አትዋሽም። ይሄ የምታወራችሁ እኔ ራሴ አላመንኩም። መጀመሪያ ላይ አትድከም ውሸት ነው ምናምን የሚለው እኔም ራሴ ደንግጬ ነበር። ሌላ ፕሮግራም ያላት መስሎኝ ነበር። ግን ሰው ተልኮ በጣም ታማኝ የሆነች ልጅ ቤቷ ገብታ ያለው ዶክመንት በሞላ ትክክል፣ የምታወራው ወሬ 5 ሳንቲም አትዋሽም ልጅቷ። እና ቤቷንም የገባችዋ ልጅ በጣም አደንቃታለሁ። እንደዋወላለን። ማንም ሰው ማያደርገውን ነው ያደረገችው። እዛ ቤት ውስጥ ገብታ ሰውየውን አነጋግረው ቤቱ ሙቭ እንዲደረግ አድርጋ ልጅቷ ሙቭ አድርጋለች። አሁን ሰዎቹ እዚህ ያላችሁ ሰዎች እኔ መናገር ስለማልፈልግ ነው እና ሌላ ጥሩ መንገድ ላይ ነው ያለችው። ማበረታታት ነው ያለባችሁ። ስራው አሁን ዛሬ 5ኛ ቀን ነው። ዛሬም ስራ ትገባለች። በቀደም የተደባደበች ቀን ስራ ቀርታለች፣ ፖሊስ ተጠርቶባት ሌላ ቀን ስራ ሁሉ ቀርታ አታውቅም ልጅቷ። ይሄ ማድረጓ ራሱ ከባድ ለውጥ ነው። አሁን በቤት ቁጭ ብላ ጨነቀኝ ብላ ሰው ልኬላት ልጅቷ ቤቷ ልትወስዳ ስል በኋላ ሀሳቧን ቀየረች። አሁን ላይ ላይ ያለችው ወጣለች፣ እዚህ ያለችው እና ያ እድገት ራሱ ጥሩ እያሳየች ነው ያለችው። እና ፕሊስ ተባበሯት። ብዙ ሰው ስለማያውቅ ሌላ ነገር ይናገራል። እኛ አልተናገርንም። ይሄን ፕሮሰስም አሁን ማወራው እዚህ ደረጃ ስለደረሳችሁ ነው። አላወራውም። ውስጥ ለውስጥ ነው ሰዎች እየተሰራ ያለው እና ሰው ስለማያውቅ እንደዚህ ነው ብሎ ያወራል። ስለማያውቅ ነው። እኔ ሰው ነው አልፈርድም። ግን ልጅቷ በጣም ጥሩ ለውጥ አሳይታለች። ቤቷን መግባቷ ትልቅ ነገር ነውና አንዳንዴ እንደዚህ አይነት ነገር ተባበሯት። ሌላ ደግሞ የሚገርመው ልጅቷ እርዳታ አትፈልግም፣ ብርም አትፈልግም። ሰው እንስተሽ ሁሉ ሰዓት እምቢ ነው የምትለው እና ጥሩ መንገድ ላይ እየሄደች ነው። እና እኔ በቀደሙ ነው የፖሊሱ የበጣበጠኝ። እኔ በአጋጣሚ አልነበርኩም፣ ቀኑን ሙሉ ሲጣራ ሁሉ አላየሁትም። ያ ነገር አሁን ተጋኖ እዚህ ላይ ወጣ። አሁን ደግሞ እሷ የምታየው የተለጠፈብኝ ነገር እንደዚህ ሆነብኝ እንደዚህ የሚል ነገር አፍታለች። እሱንም እርሹ እያልናት ነው። ዝም ብላችሁ ቀለል አድርጋችሁ የምትችሉትን ነገር በጥሩ መልክ መርዳት ነው። ሌላ ነገር የለውም። አሁን በጣም ጥሩ ሂደት ላይ ነው ያለችው። ተባበሯት። መጥፎ ነገር ንቂት ቻዩ፣ ምንም ችግር የለውም። እንደዚህ አይነት ነገርም ሲመጣ ታገሹ። ምንም ማለት አለም ነገ ከነገ ወዲያ ትረሳዋለች። እና አለማክረር ነው ነገሩ። አሁን ዛሬ በግድ ነው ማልቀስ ሁሉ ጀምራ ነበር ሲሄድ፣ በኋላ አታልቅሽ ብያት ነው ይሄ ነገር ስለተፈጠረ ለልጆቼ ለምናምን አለች። ደግሞ እውነቷ ነው። ትላልቅ ልጆች አሏት። ልጆቿ ደግሞ በጣም ጨዋ ልጆች ናቸው አሏት። 2 ልጆች አሏት። እውነቷን ነው። ልጆቿ ስለ ይሄ እንደዚህ አይነት ነገር ልጆች ሲያዩበት እውነቷን ነው። በጣም ከባድ ነው። 17 እና የ19 ዓመት ልጅ ያላት አሁን ልጁ ዛሬ ቤቷ መጥቶ ሁሉ ቤቱን አይቶታል ለመጀመሪያ ጊዜ። መጀመሪያ የጠሉት ሰውየው ጋር ስላልሆነ ልጆቿ ራሱ ክሎዝ ናቸው፣ ከሷ ጋር ይቀራረባሉ፣ ትልልቆች ናቸውና አንዳንዴ ማይታወቅ ነገር ሰው ለክፋት ላይ መስል ይችላል፣ ሊናገር ይችላል። እሷን ግን እየጎዳት ነው ያለውና ንቂቲም ብትሆኝ ብዙ ነገር አድርገሻል፣ ከሷ ጋር ምንም አይደለም። ይሄኔ ነግሬያታለሁ። ተለጠፈ ማለት አንዳንድ ሰዎች ዝም ብሎ እንደቀልድም ሊያደርጉት ይችላል፣ ግን ስላልገባቸው ነው ብዬ ነው የማስበው። እና ተውት በቃ የሚለላለከውም ነገር አቆሙት። በቃ እስቲ ማየት ነው። በወር ውስጥ በጣም ሉጡ ታወጣለች እና ንቂቲም አትናደጂ፣ ምንም ነገር የለውም። ይሄ እንደዛ አይተም ነገር መደራረግም የለባችሁም። እኔ አናደደ ልንገርህ ዱዱ፣ አንቺ እኔ ቪዲዮን ቀድቼ እንዳባዛት ነው እያወራች ያለችው። እኔ ደግሞ እኔ የቀዳሁትን ቪዲዮ እንኳን ለማንም አልሰጠውም። እኔ የቀዳሁት አልተቀረጸም የለቀቁት ላይ ታውቃለህ። ይሄ ሰውዬ እሷ አሁን ውጭ ስትላት ትሰማለች፣ አትወጣም። ቢ ስትላት አትበላም። በስንት መከራ እንደውም ስንቴ ነው የምንሰደበው? ገባክ? እኔ ግን በጊዜው የቀዳሁት ቪዲዮ ለክፋት አልነበረም። ለምን ሰምቼዋለሁ፣ እኔ ልከውልኝ አይቼዋለሁ። ልጅ ንቂት ይላል ከታች አይቼዋለሁ። እኔ ጋር አለፈው። ግን ምንድነው ብትላኩም ባትላኩም አሁን ልጅቷ መዳን ያለባት መጨቃጨቅም የለባችሁ። ዳሴ ይሄ ስለዚህ ለሷ አስረድቻታለሁ። ይጠፋል። ለምን ትልቅ ልጅ አላት። ገብቶሻል? አሁን ልጁ የመጀመሪያ ጊዜ ነው ቤቷ የመጣው እና ይሄ ነገር ይቀመጥብኛል ነው የምትለው። ዛስትሩ ግን እናንተ ከባድም እንደሆነ አድርጋችሁ የሚጠፋ ነገር ነው ብሎ ነገሩን አቅሎ ሰላም ሆኖ ነው። ምንም እኮ የሚመጣ ነገር የለውም። ይሄ ቂም የምትይባት አይደለም። እኔ አሁን ብትሰድበኝ ቂም አልይዝባትም። ለምን ያለባትን ችግር አውቀዋለሁ። ገብቶሻል? ስለዚህ ዱዱ ደግሞ በጣም ረድታታለች፣ ከሚገባው በላይ ረድታታለች። ገብቶሻል? እሷ እንደውም ብዙ ነገር አድርጋለች ዱዱ። አንዳንዴ ስላልተናገረችም ሊሆናል ተናዳ ነው። ገብቶሻል? ያ ነገር እንዳይበላሽባት እና ቀስ ብላችሁ ተነጋግራችሁ ማስተካከል ነው። ምንም ቢግ ዲል የለውም እኮ ይሄ ነገርና አትናደጂ። በቃ ምንም ነገር የለውም እና ተጫወቱ ነው። ቴንክ ዩ ባይ ዘ ዌይ እዚህ ውስጥ ያላችሁ ሰዎች እንግዲህ እውነት
ፌር ሆነን ካወራን በተሳሳተ መንገድ ሆነ እንጂ ንቂታ የራሷን ነገር ካወራችሁ ከራሷ ኤክስፒሪየንስ እሷ በእሷ ቤት በቃ በደንብ ማገዟል። ገባችሁ? ግን እኔ በኔ እይታ ሚጣዬ ጎት ነው በኔ እይታ ግን ቱ ቢ ኦነስት እንደውም ንቂታ እሷም ጎበዝ ልትባል የምትችልች ነች። ስለ እውነት እኔ አላውቃትም ንቂታ ማናት ስሟንም ይቺ አዜብንም አላውቃት። እሷ ታውቀኛለች። ሜቢ እኔ እዚህ ትመጣ ነበር ምናምን አላችሁ። እኔ ግን ያው ብዙ ሰው ስለሚመጣም አላስታውስም። ግን ንቂታ በተቻላት መንገድ ትክክል ነገር ነው ያደረገችው። በቃ እሷ በመሰላት መንገድ ነው። አሁን እኛ የመረዳት ችግር ስላለብን ነው እንጂ የተረዳንበት ነገር ትክክል ስላልሆነ ነው እንጂ እሷም እኮ ቀላል አይደለም። እሷም እኮ ልጅ ናት እኮ በምትችለው መንገድ ነው ልታግዛት ሄደችው። እኔ እንደውም ንግግሯ ነበር ንቂታ የደበረኝ። እውነት ስለ እውነት ለመናገር ንግግሯ ነው ያልተመቸኝ። በቃ ፊት ለፊት ነው የምነግራት። ግን አሁን እንደዚህ ስታወራ ግን እንደገባኝ ከሆነ እሷ የተቻለ እሷ ካለፈችበት ካሳለፈችው ነገር የተሻለ ለማድረግ ብላ የሞከረችው በስተት መንገድ ሄደል። ያ እዛ ጋር የተናገረችው ቃልና ያው የልጅቷ በእርግጥ እኔ ማናችንም ብንሆን እኮ እዛ ልንስቅ እንችላለን፣ ልናላግጥም እንችላለን፣ ልንስቅም ልናላግጥም እንችላለን። ግን ስላልነበርን ነው ጃጅ ለማድረግ የቻልነው። እና ንቂታም በራሷ መንገድ በሞከረችው መንገድ ጎበዝ ናት ማለት አሁን በቴክስት አንዳንድ ሰዎች ስትሰድቧት ስላየው ነው። እሷም መስሏት ነው። ግን ያለውን ቪዲዮ አትላኪው፣ ለማንም አትላኪው። አልነካውም። ለዛም እኮ ነው አሁን እኔ እንደራሱ ጌታ ነው የምልሽ ላይክ ህልና ይቀበለው አልቻለም ማለት በመጥፎ ነገር አይደለም። እኔ እንደውም ካሁን በኋላ አልደርስም ብያለሁ፣ ቦልካታለሁ፣ አለቀ። ምክንያቱም ምንድነው እኔ መጥፎ ነገር ባስብ ራሴን እንዴት አሳያለሁ? አንደኛ፣ ሁለተኛ ላይክ በውስጥ የሚጽፉት ምናምን አንድ ነገር እንኳን አናግሯት አያውቁም። ምንም የማያውቁ ምንም። እኔ ቤቷ እንኳን ገብቼ ገስት ማስገባው መርጬ ነው። ለምን እሷን የሚያውቁት ችግሯን በውስጥ የምናውቀው ስላለን ማለት ነው እንጂ ምን አገባ። እንደውም ያቃጠልኩት ጊዜ ዋው ለዚህ ነው እንዴ? እኔ እኮ ምርቃት ፈልጌ አይደለም፣ ምንም ፈልጌ አይደለም። አውልሽ አሁንም እሱን ነው መልሽ ንቂቲ፣ አሁንም እሱን ነው መልሽ። ያቃጠልኩት ጊዜ ቢቆጭሽ ጊዜ መኖር የለበትም። ለሰው ጥሩ እያደረግሽ ከሆንሽ ለሰው ብለሽ ሳይሆን አንቺ ለራስ። እኔ አሁን አንድ ሰው ጥሩ የሚያደርገው ለራሱ ብሎ ለማንም አይደለም። ለምሳሌ ደስታ ሊሰጠው ይችላል፣ እግዚአብሔርም ጋገኘዋለሁ ብሎ ያለ ምንም ጥቅም ማንም ሰው ምንም የሚያደርገው ነገር። ስለዚህ እሱ ሳይሆን በእርግጥ ያናድዳል መቀዳቱ። ስምሽም ደግሞ ትፖስታለሁ ላይ አይቼዋለሁ። ግን ይቅር ብለሽ ነገሩን ትተሹ እንደዚህ ብሎ ካርግሻለሁ ምናምን ሳይሆን እሷም በጣም እያነሳች ነበር። አላቅም አንድ ኩዊን ሊያ አንቺ ነሽ መሰለኝ ስታሰረጉም ገላሽን ታጠቢ ነው ምናምን የሚል ነገር አንቺ ብለሽ ነበር ያለ ኩዊን። አይ ገላሽን ታጠቢ የሆነ ሲተረጎም ገላሽን ታጠቢ ይላል ነው ምናምን። እሱንም ስትልና እኔ እንደው እምባይ ሼር አድርጌላቸው ከሷ ጋር እንዲያወሩ ነው። ለምን ካለባት ጭንቀት ላይ ይሄ ነገር ሲጨመር ያስቸግራታል። እና እንደዚህ አቦክል ልካታል የተርጉሚልን ብለው ብቻው ላከልኝ ስዊድን። ጠርቼሽ ነበር አንቺን ቅድም ተሰብስበን እንድታነጋጋ አነጋግሪያት። እኔ አባባሌ ታጠቢ ያልኩት እንዲበርድልሽ ነው። እኔ እንደውም አልነበርኩም የዛን ቀን እንደዛ ብዬ አስረድቻታለሁ። እሷ አባባሏ እንዲበርድልሽ እንዲቀልልሽ ነው፣ ብስጭትሽ እንዲለቅ ነው። ሌላ ታጠራሏታ አሃ ኖ ንቂታ ትመስለኛለች። ፊቷን ታጠበች። አዎ ጥሩ ነው ብለው እነሱ እኮ ነው የተናገሩት። ሄዳ ግን አጠጭ ምን ሲሏት እኔ አልነበርኩም፣ ሌላ ሰው ነው እንደዛ ያለው ነበረች። እና ተጽፎ ፖስት አለ ገላሽን ታጠቢ ቢል የሆነ ሰው ግን እቃሽን ታጠቢ ነው ያላት ብሎ አውርቷል። ማን እንደሆነ እኔ አላውቅም እንጂ እኔ ፍጹም አላልኩም። እኔ እንደውም እውነቱን ልንገር ንቂታን ዲጄ ሪታ እንኳን ስትናገር አልሰማሁም። ንቂታ ግን ቱ ቢ ኦነስት አጠያይቋ ደበረኝ። እኔ አሁን ይኸው እኮ ስታስረዳኝ በቃ ንቂታ ራሱ አውቃ ብላ ያደረገችው ነገር እንዳልሆነ ገባችሁ? እኔ ግን ንቂታን በዛ ሰዓት ከፀጉሯ ቁርጥ ጋርም ነው በቃ እኔ በራሴ ጭንቅላት እንግዲህ አሁን ያስጠላል እያልኩ አይደለም፣ ግን በራሴ ጭንቅላት የሆነ በቃ አለ አንዳንድ ጊዜ ራስታ የሆነ ሰው አሁን በሌላ ነገር እንዳትተረጉም፣ ራስታ የሆነ ሰው ስራ ቦታ ላይ ሲመጡ የምታያቸው እይታ አለ። ገባሽ? ከንግግርሽ ጋርና ከፀጉር ቁርጥሽ ጋር እኔ አንቺም በድራግ በህይወቴ ድራግ ወስጃለሁ፣ ግን መጠጥ ነበረ ታሰው
መጠጥም ሱስ ሳይሆን በንዴት ተጠጣ ነበር። ያኔ ስለኔ ሚጥሚጣ ልትነግርሽ ትችላለች። በደንብ ታውቀኛለች ከመጀመሪያ እስከ መጨረሻ። ልትረጂኝ እኮ ነው ከይቅርታ ጋር ብዬ ንግግርሽ ላይ ገባሽ? ንግግርሽ ከኋላ ማድረግ ቫያግራ ከመዋጡ ከምትናገሩት ጋር አሳሳቅሽ ምናምን ሳየው እኔ በራሴ ግምት እንደዛ አይነት ላይፍ ውስጥ ያለሽ ነው መሰለኝ። አሁን መተሽ የምታስረጂኝ ንቅታ ግን እዛ ጋር የሰማውሽ አይደለሽ። ገባሽ አይደለ? የራሴ የወሰድኩበትን ግምት ሄለኒ በቃ አለው ዘጋ። ኦኬ አሁን ከቻላችሁ ይሄ ታጠቢ የሚለውን ነገር ብትሺ አንቺም አናግራት። እኔ አባባሌ እንዲቀዘቅዝልሽ ነው። አዎ ተጽፏል እኮ እነሱ አሁን የምትለው ቅድም የምታወራው ምንድነው ሲተረጎም ታጠቢ ገላሽን ሲል እዛ ጋር ፖስት አድርገውታል መሰለኝ። የሆነ ያየችው ነገር አለ እና አባባሏ የሚያስተረጉመው ሰው እንደሆነ አላውቅም። ሲተረጎም እንደዛ አይነት ነገር ፖስት አድርገውታል መሰለኝ ኤኒዌይ እና አላውቅም። ቅድምም ሼር ሲያደርጉሽ ነበር ለማነጋገር እና ምናልባት በዛም አሩኝ እዚህ ውስጥ አዚቲ ይዙኛል ያለቃት ማናት አዚቲ እያልኩ እኮ ጠይቃቸዋለሁ። ኦኬ ትርጉም የነበረ ቀን አንቺ አልነበርሽም? እኔ በዛ ሰዓት አልነበርኩም። ሲያስተረጉሟት ምናምን ይሄ ግርግሩን አልነበርሽም አንቺ? አልነበርኩም እኔ አላውቅም። እዚህ እኮ ነው መተው ታውቂያታለሽ እየጠራች ነው ሲሉኝ ማን እንደሆነች ንገሩኝ አልኩት። ኦኬ አንቺ አይደለሽም በቃ ኦኬ ጻፈልኝ። ሌላ ኩን ነቻሉ ሌላ ኩን ነቻሉ። እሺ ግርግሩ ሰዓት እኔ ነበርኩኝ። አንደኛ ፖሊሶቹ ዝጊ ስልክ ብለዋት አወረዱን። እኛ ግስት ላይ ነበርን። ምንም አላደረገኝም ነው ያለችው እሷ። ገባሽ? ምንም አላደረገኝም ችግር የለም ነው ያለቻቸው። እንገ ፕሮብለም ነው ስትላቸው የነበረው ገባሽ? ያ ማለት እዚህ የነበረ ሰው ለሷ ችግር እንደደረሰባት ነገራቸው። እሷ ደግሞ ያንን ነገር ካለች ላ ያረግ ነው እየጠጣን ነው ምናምን ያለቻቸው ገባሽ? እኛ አወረዱ ዝጊው ብላት አስወረደች። ወደ ልጅቷ ስትመጪ እኔ ኢኮኖሚካሊ ብር እንኳን አትፈልግም። እኔ እንኳን ታክሲ ልጥራልሽ እኔ የሰውየውን አድራሻ እንድትሰጠኝ ነው ገባሽ? የቤቱን አድራሻ ሄዳለሁ ስትል ለደህንነቷ ያነቃትም ስለነበረ ታክሲ ልጥራልሽ ስጭኝ አድራሻውን ስላት ለኔ እንደውም 1000 ኮይን ጊፍት ሰጠችኝ። ጋላክሲ አወረደችልኝ። እኔ ብር ችግር የለብኝም ለክ አትፈልግም። ኢቭን አሁን ኢኮኖሚካሊ ላግዝሽ ምናምን ሴት አትፈልግም። ነገር ግን እኔ አሁን ልገባውትና ላስተላልፈው የምፈልገው መልእክት ቻሌንጅ ይደረግና በቃ ያጥፉላት ሪከርደሮች ነው የምንግባባ ሪከርደሮች አሉ። እኔ በውስጥ ጽፍላችኋለሁ። ግን በቃ ሁላችሁም ሪከርደሮች እዚህ ካላችሁ በቃ ስለ እግዚአብሔር ብላችሁ አጥፉላት። ምክንያቱም ነገ ህይወት ይቀጥላል። እንዲሆኑ የሚቀር የለም። ልትስተካከል ትችላለች። የመሳሰሉት ነገር ስላለ ሁላችንም ለምናቃቸው ሪከርደሮች በውስጥ እንጻፍላቸው። ትላንትና ከዛ በኋላ አሁን ከተመለሰች በኋላ እኔ ሳውራት መቼ ነው ያገባው? ትላንትና ቤቷ ተመልሳ ሳውራት ምን ሆኜ ነው ምናምን ስትል ነበር። ኢቭን አታውቁም የምታረገው እንደዚህ እኮ ብለሽ እንደውም እኔ ነኝ ያበርኩት እያልኳት ነበር። ስለዚህ ሪከርደሮቹ ቢያጠፉላት ለሷም ጥሩ ነው። ልጆች የምትለውም ነገር ይቀራልና ሁላችሁም ሪከርደሮች with respect የልጅቷን ቪዲዮ አጥፉላት በቃ። ምክንያቱም የብስ ዲፕሬሽኗ እየጨመረ ነው የሚሄደው፣ ሞር እየሆነሽ ነው የሚሄደው። ስለዚህ በቃ ሌላ ነገር ሪከርድ አድርጎ አጥፉት፣ ምንም አይጠቅምም። ላይክ በቃ ሌላው ኩዊን ደግሞ ስላንቺም ነግራኝ እኔ እንደው ምን ያናግራታለሁ አስጠፋልሻለሁ እሷ ቪዲዮ ከሰራችሽ ብያት ነበር ነው ትላንትና በዚህ ሰዓት ቤቷ ገብቼ ነበር እኔ እና እንትን አለችኝ ኩዊን እያስተረጎመች ቪዲዮ ሰርታብኝ ስትለኝ በቃ እኔ አስጠፋልሻለሁ እኔ ኩዊን ሊያጋ ካለ እንትኑ ላይ እኔ አጥፊላት ብዬ አስጠፋልሻለሁ ባባታለሁ አልኳት። ስለዚህ በቃ እኛ ይልሽ ኩዊን ሻዚህ ጋር ገንዘብ ሰብስበሽ በሰጨት አይዶን ነው የልጅቷን ኢኮኖሚካል ችግር እሷ ፈርማ ሪሃብ ገብታ ካልድና ካልወጣች በስተቀር ይሄ ውሃ ቅዳ ውሃ መልስ ነው ገባሽ? እኔ 4 ሰዓት አውርቻት አውቃለሁ ላይቭ ላይ ላይክ 4 ሰዓት ፊራቲ መርቤት ውስጥ ቁጭ ብዬ አስብ። ስለዚህ እንትን ነው የሚሆነው በቃ ላይክ አንዴ ውስና አድርጋ እንዳትወጣ ለአመት ወይ ለሆነ ነገር ፈርማ ገብታ ታክማ ካልወጣች በስተቀር
እልህ ነው። እልህ እኮ ተያይዛን ነው ፖሊሶቹ መጥተው ቤቷ መልሰዋት ታክሲ ጠርታ ነው ሄደችው። አሳያችኋለሁ ብላ ማለት ነው። ገባሽ? ስለዚህ በቃ የሆነ ኦብሰስድ የሆነችበት ነገር አለ። ከሰውየው ጋር አታሽ ነች። መላቀቅ የምትችል ነገር አይደለም ያለችው። ገባሽ? ደግሞ ታውቂያለሽ፣ ሁሉም ሀገር ያለ ፍላጎቱ ሰውን ቪንጋ አታረጊውም። ገባሽ? ሰው ሲፈልግ ነው ለመረዳት ማመን አለበት። ለመዳን አንቺ ስታምኚ ነው መስድኛው አይደል? በእምነትሽም ብትሄጂ እሷ ጎበዝ ነች፣ ማይንዱ አሪፍ ነው። ኖርማል ስትሆን ኖርማል ነች። ስትጠጣ ግን ይሄ ድራማውን ተወዷል። ሰውየው የሚደበድባትን የምትደባደበው ምናምን ደስ አቴንሽን ፈልጋለሁ አለችኝ። እጠይቃታለሁ ትላንት ያ ኖርማል ሆና ነው የምትመልሰው። ስለዚህ ግን መልሱላት፣ ሪካርደሮች አጥፉላት። አንድ ነገር ላሰማችሁ፣ የተረጎምኩትን ላሰማችሁ። እሺ እና ስሙ። ቲክቶክ እንዴት ዋላችሁ? እንዴት አላችሁ? ታክቲከኞቹ፣ አስማተኞቹ እንዴት ነበር ቀናችሁ? አሁን ገና ነው የገባሁት። በረዶ ነው፣ ብርድ ነው። በጣም ብዙ ሰው ይህን ቪዲዮ ልኩ ይህን ተርጉሚልን፣ አስተርጉሚልን። ምን አረጋት? ደበደባት? ፖሊስ ቤቷ ገባ ወይ? ምን ወጣ ወይ? ምን ምናምን አላችሁ። እኔ የምኖረው ስዊድን ነው፣ እሷ የምትኖረው ኖርዌይ ነው። ግን ስለጠየቃችሁኝ አክብሬያችሁ የገባኝን ላስተርጉምላችሁ። እንደገባኝ ከሆነ ጠጥታ ነው ልጅቷ እና በኋላ ይሁን ቦይፍሬንዷ ነጭ ነው። ቤት እስከጠጡ በኋላ ተደባድበው ነው። ግን ፖሊሶቹ የሚጠይቋትን ልንገራችሁ። ሰዎች ነው የደወሉባችሁ ከቲክቶክ ላይ አለች ሴትዮዋ። ፖሊሷ ደግሞ ቲክቶክ አለቻት። አዎ ሰው የደወለው ደንግጦ ነው፣ ባለው ነገር ተደናግጦ ነው ማለት ነው አለቻት። ፖሊሷ ቋንቋ ስለማትችል ነው፣ ከቲክቶክ አይደለም ያለችው። ቲክቶክ ደወለን ያለችው ያው ከቲክቶክ ላይ ያዩ ሰዎች፣ ነገሩን ያዩ ሰዎች ነው የደወሉላቸው አላቸው። ትንሽ ከቦይፍሬንዷ ጋር ጸብ ነበረ፣ ሁለቱ መሀል ተጣልተው ነው እንደገባኝ ከሆነ ተደባድበዋል። ሰዎች ስለደነገጡ ያው እንትን ሆነው ነው ምንድነው በአማርኛ ሰዎች በቃ ገደላት ብሎ ስላሰቡ ነው የደወሉት ለፖሊስ። ያው እዛ የሚኖር ሰው ደውሎ ነው ፖሊስ የላከላቸው። እስቲ ቁሚ የጎዳሽ ቦታ ላይ እኔ መቷታል መሰለኝ እና እስቲ ቁሚ የመታሽ ቦታ ካለ እኔ እያሏት ነው። ምንም ነገር የለም ትንሽ ብቻ እዚህ ጋር አለች። ምን እንደሆነ አላውቅም። እርግጠኛ ነሽ? እርግጠኛ ሌላ ይፈልጋለሁ ሌላ ቦታ የተጎዳሽ ቦታ እንዳይኖር ብሎ እያዞሯት ነው። ግን እሷ ተነስታ ያው አይታይም እንትኗ ግን እንደዛ እያሏት ከሰዎች ጋር ሳወራ ነበረ ከእነሱ ጋር ትንሽ ጭቅጭቅና ጸብ ነበረ። ሰዎች ግን የደበደበ ይመስሏቸው ደወሉ ነው የምትለው። ቋንቋ ዘንብ ስለማትችል የምትስቀው ያው ከመጠጥ ጋር ስለሆነ ነው የምትለው ማለት ነው። ቋንቋ ሳይችል ሲቀር ብዙ ጊዜ ሀበሻ በሳቅ ያሳልፈዋል። ለዛ ነው እሷም ሜቢ ጎርቷት ሊሆን ይችላል እንግዲህ ወይ ክሱ ምናምን አልፈለገች ይሆናል። ያን ወይ የተፈጠረው ደበደበ። አሁን ሳቀች ሳቀች ምንሽን ነው ምናምን ብላ ስትላት እኔ ሳቀችው። አልገባትም ይሆናል ወይ አላውቅም፣ ወይ መጠጡም ሊሆን ይችላል። ግን ያሳዝናል። ምን የተሰማትን ነው? ፈራሁ ነው የምትለው። ፈራሁ በቃ ሽነሜ ረድ ፈራሁኝ። ምን ያህል ጊዜ እንደተዋወቁ ምናምን የጠየቃት
በእንግሊዝኛ የተሸገቻት ቢጀንጋተ ሌጌቲቭ መሆን ማለት የሬጅስተሪንግ ይሄ መታወቂያ እንደማለት ነው። መታወቂያ ያለሽ ወይ መታወቂያ ስጭኝ አሏት። አለኝ ሌላ ነገር አለች በዲጂታል ነው ያለኝ አለቻት። የጠየቀቻት ላይሰንስ ወይም ደግሞ እንትን መታወቂያ አለሽ ያለቻት አለ ግን ሌላ ነገር ነው ያለኝ ያለቻት። በዲጂታል ግን ላሳይሽ እችላለሁ አለኝ ብላ ልታሳያት ነው። ከዛ ልታሳያት ብላ ሄደች። መሀል ላይ ስልክ ገባባት ልጅቷ። እስካሁን ስልኩ ተዘግቷል። ስልክ ላይ ናት። ለማንኛውም ያ ስልክ ገብቶ ተነሳ መጥቶ ቲክቶክ ላይ መቆየት ፈልጋል እንታ አሁን ቲክቶክ ዘገይ ያለች ቲክቶክ ላይ ሳሞር ፎከስ ያደረገችው እንጂ ፖሊሶቹ ላይ አይደለም። ስፔሻል እኔ የሚያልኩት ቲክቶክ ላይ ነው ሞር ፎከስ ያደረገችው እንጂ ፖሊሶቹ ላይ አይደለም። ቲክቶክን ነው መውጣት ያልፈለገችው እንደገባኝ ከሆነ ይሄ ነው። ተጣልተው ነው ጠጥተው ወይ አጭሰው ወይ ጦዘው እንግዲህ ተደባድበዋል ወይ ተመቷታል ምናምን አላውቅም። የነበረውን ግን የጠየኳት ይሄንን ነው። አስተርጓሚም ሆንላችኋል ኤኒ በእንግሊዝኛ በአማርኛ በቃ ይሄ ነው። የቱ ጋር ነው ገላሽን ታጠቢ ምናምን እንደዚህ አላልኩም። እኔ እንደውም አሳዝናኛለች። ምክንያቱም እኔ በእንደዚህ በድራግ ውስጥና በመጠጥ ውስጥ ያሉ ሰዎች ላይ አልቀልድም። መታገዝ እንዳለባቸው እንጂ መሰደብ እንደሌለባቸው ስለማቅ ኔቨር አስተርጉሚልኝ ያሉኝ እና ያስተረጎምኩት የገባኝን ያህል ነው ያስተረጎምኩት። ደግሞ ይገባኛል ያስተረጎምኩት። ግን ገላሽን ታጠቢ ምናምን ሰማችሁ አላልኩ ጭራሽ። ኩንሻ በቃ አንቺም አጥፊላት ሌሎቹ አሁን እሷ ገባሽ ነግራይ ነበር ያንቺን ትላንትና እና ምን ሆኜ ነው እያለች ነበር። እሷ ራሷ ገባሽ ስትጠጣ አታቆም። እሷ ራሱ ምን እንደምታረግ ግን እኔ አላውቃትም። የፓርቶግ ልጅ ነች አሉ። እኔ ማላውቃት ይኸውልሽ የጠየኩሽ ለዛ ነው። ቅድም እኔ እንደዚህ አይነት ወሬ ከምታውሪ አነጋግሪያት ሰጥ እሺ አምጣት አለች። ለምን ማውራትን የሚያክል ነገር የለም። እሱ አሁን ይሄ በጣም ጭንቅላቷን ረብሾታል። ዛሬ ስታወራ የነበረው ይሄን ወሬ ነው። አሁን ግን አንቺ ሄደሽ ይሄን ነገር አሁን ራስሽ ሰማው ወይም ደግሞ ሌሎቹ ያላለችም ወይም የለም ቢባል ለሷ አረፍት እንዲሰጣት ነው። ምንም ችግር የለውም። ወሬው ግን እንዳትጨነቅ ነው። ሁለተኛ አንቺ ካገኘሻት ንገራት። እሷ የምትለው ታውራኝ ላነጋግራት ችግር የለውም። ሼር አድርግላት። ለምን አጣራትም ዲጄ ኮፊ አንተ አሁንማ ሳተኛ አሁን ሳይሆን ቅድም ለኩዊን በጣም ብዙ ጊዜ አድርገናት ነበርና ሺዶ ላይቭ ነች። ላይቭዋን ዘግተው ትምጣና ታናግራት። እኔ ሌሎቹ ነው ናሜን ሪከርድ ምናምን የሚያስጠፋላት አሉ ጽፍላቸዋለሁ በውስጥ የኩዊንን ታጠፋላት። እኔ የሚታይ ቱ ቢ ኦነስት መጥፎ ነገር አይደለም፣ ግን ማንም ብሎኝ ሳይሆን እሷ ይሄ ያወልኩት ነገር ስተቱ የቱ ጋር እንደሆነ አላውቅም፣ ግን ስተት ከመሰላት ላጠፋው ይችላል። እሱ አይደለም እኮ አሁን አይሽ የነገራት ሰው ገላሽን ሰምቼዋለሁ። ብዙ ሰው ሰምቼዋለሁ። አሁንም እዚህ ጋር ሲናገሩ ሰምቻለሁ። ይሄ ወሬ አለ፣ ወሬው ተሰምቷል። ግን አሁን ወይ የመሰላት አንቺ ስታስተረጉሚ አለች ፖሊሷ በላይ ተናገረች መስሏት ሊሆን ይችላል። ገባሽ? ይሄናው የምታውቀው አብራችሁ ሁለታችሁ ካላወራችሁ በስተቀር መረዳት አይቻልም። ያው የእሷን ብስጭት ለመቀነስ ነው፣ ሌላ ነገር የለውም። ገብቶሻል? ሆኗል ነገሩ፣ ግን ያን እንዳትበሳጭ ነው። እና ቅድም ሪያብ ምናምን የተባለው ሪያብም ሞክራ ነበረ፣ አራቱ ገብታ ነበር። ሌላ ልጅ ናት እንደዚህ። አንዴ ልናገር ዲጄ ሪሃብ እኮ መጥቶት እናንተ ቅዳሜና ወደ እየመጣች የምትጠጣበት አይደል መጠጥ። እሱ በሃይላንድ ደብቆ ይዞልኝ መጡ ምናምን እኮ እያለች እኮ ተወራለች። ገብታ ነበር አስገብቷት ትታው ነው የወጣችው። አሁን ግን ሪያብ ምናምን ሳይሆን እዛ አካባቢ አበሾች አሉ፣ የቤተክርስቲያን ሰዎች ተነጋግራለች። እየተደዋወሉ ነው፣ ይጠይቋታል። ቤተክርስቲያን እየወሰዷት የራሷ ቤት ገብታለች። ከሰውየው ቤት መውጣት ራሱ ትልቅ ነገር ነው ለሷ። አሁን ስራ ገብታ ደርሳ ትመጣለች።
እዛ አካባቢ ደግሞ አበሾች አሉ የተባበሯት ሌሎችም ልጆች አሉ እየጻፉ ነው እንረዳታለን የሚለው እንደዛ አበሻ በጎና ከሆነና ከተከታተላት የመለወጥ እድሉ አላት እሷ ደግሞ በጣም ትፈልጋለች ማቆም ልንገር እንዳትሳሳት እሺ ማንም ሰው አንተም እኔም ሁሉም ሰው እሺ አይደለም በሱስ ውስጥ ያለ ሰው የሚቀየረው ሰው አይደለም ያክዘው ፍላጎቱ የራሱ ነው መጀመሪያ ፈርስት ኦፍ ኦል እሱ ራሱ መፈለግ አለበት ከዛ በኋላ ሊያግዘው ይችላል አሁን ታመቆ ቅድም በተሳሳተ መንገድ አየናት እንጂ ንቂታ እሷ የሄደችበትን መንገድ ነው ልታግዛትና እንድትድን የፈለገችው ግን መጀመሪያ የሷ ራሱ ፍላጎት ሊኖር ይገባል ንቂታ ያላወቀችው ማለት ነው ገባ አንቺ ታቂያታለሽ አዚታን ታቂያታለሽ አናገርሻ ታቂያለሽ አረኔ እዚህ ትመጣ ነበር አሉኝ እኔ ግን አላቃት ኦኬ ብዙ ጊዜ ዲጃኮፍ የምትናገረው እኮ ልክ እኮ ነች አዚታ ፍላጎት ይኖራል ልንገራችሁ አንድ ነገር ልንገራችሁ ልክ ናችሁ ፍላጎት ልነግራችሁ ነው አዜብን ተከታትሏት ያለው ሰው ካያችሁ መታለቅሰው አብዛኛውን ጊዜ እግዚአብሔር ሆይ ከዚህ ምትለቀኝ መቼ ነው ልጆቼን በአይኔ ማያቸው አብዛኛው ለቅሷሱ ሰው አልገባውም ወይ ተጣጣ ምናምን ተንበርክኬ ጧት ጸለይኩኝ አሁን ልጅቷ ፍላጎት አላት አሁን እኮ ስለፈለገች መሰለኝ አሁን ስቴፑን እየሄደች ያለችው ምንድነው አልቻለችም አንደኛ አበሻ ተገናኝታ አጣቀ የመጀመሪያ አበሻ ያገኘቻት አሁን ነው ከአበሾች ጋር ትገናኝም ብዙ ሰዎች እዛ 20 ዓመት ቆይታለች እዛ ያቋታል ብዙ ሰው ያቃታል አበሾችን እፈራቸዋለሁ ቢኮዝ ሲጋራ ስለምጠጣ ምናምን ስለምል ለመጠጋት እየከበደኝ ነው አለች ከነሱን ችግሩ ከኔ ያላቀም ነው ምንድነው ቴራፒ ማለት ምንድነው ልጅቷ ፍላጎት አላት አዎ አላት ለምን ሁሉ ጊዜ ስታለቅስ ማየው ምንድነው ልጆቼን ማብረክ ፈልጋለሁ አሁን ከልጇም ጋር ተገናኝታለች እዚህ ቤት ከገባች በኋላ ከ7 ዓመት በኋላ ትልቁም ልጅ አይቷት አለቤት መጥቷል አይቷት አያውቁም ይሄ ሁሉ ፍላጎት ስላላት ይሄ ፍላጎት ግን አንድ ሰው አብሮ ውጪውን የሚያሳይ ውጪ ወጣ አታውቅም አሁን ልጆቹ ናቸው ባለፈው ለ4 ሰዓት ውጪ ወሰዷት ራሱ እና ያ ለውጥ ራሱ ይቀይራታል ግን ፍላጎት አላት ለሚለው ባትፈልግ እዚህ ደረጃ ማድረስ ግን ይይዛታል ያ ይኸውልህ አንድ ነገር ልንገርህ መጀመሪያ ይይዛታል ምናምን አይደለም ሰው ሱስን በገንዘብ ትገባበታለህ እንጂ ሱስ አንተን ኮንትሮል አያደርግም እሺ ልጆቿን ማለት ይሄንን እሷ ልክ አይደለችም ያልኩ አይደለም ልጆችህን የምትወድ ከሆነ ልጆችህን የምትፈልግ ከሆነ መጀመሪያ በራስህ መወሰን አለብህ ገባ ራስህ መወሰን አለብህ ልጆቼ ይሻሉኛል መጠጥና ልጆችን ቁጭ ታደርጋለህ ከዛ ፈጣሪን ትለምናለህ ትወስናለህ መጠጡን ተቆማለህ ልጆችን ትመርጣለህ ገባ አንተ አይደለህም አልኩኮ የኑሮይ መንግስት ቀን በቀን ሊረዳት ቢሞክር እሷ ካልፈለገች አይሆንም እሷ እኮ ፍላጎት አላት እኮ ነው ማለት ፍላጎቱ አላት ፍላጎቱ ቢመጣ አልኩኮ አንዴ እሷ እንዳለችው አሁንም ቢሆን እኛ ሴቶች ነን ገባህ አይደለ እሷ የተቀመጠችበት ቆንጆ ሀገር ላይ ተደላድላ ልጆቼ ብላ ትላንትና አጥፉልኝ ስትል ማለት ነው የዛን ጊዜ እንደዛ ስትለምናስች ምስኪን ልጅ ከቲክቶክ ውጪ ስትላት ልጆቿ እንዴት አላሰበችም እኛ ሁላችንም እኮ ልጆች የልጆች እናት ነን ልጆቻችንን እኮ ነው የምታስበው ለልጆቿ ስሜት ቢኖራት ሲጋራ እያጨሰች ከዛ ኮንድ ጋር አፍ ለአፍ እየገጠመች ትልቅ እኮ ናት ኢትዮጵያዊ እኮ ናት ትቀልዳለህ እንዴ ከሱ የምታገኘው ሱስ ስላላት ነው ድራግ ስለምትጠቀም ያንን ሰው አትሻሽም ነገም ብትወር ከሱ ጋር ትገናኛለች አትፈር ወንድሜ እንደዛ አትበል እንደዛ አይነት ችግር ያለባቸው ሰዎች የተላቀቁ ይሉ ቢላቀቁም እንደ ሚጥሚጣ እንዳለች መግባት አለባት እጇን ወስዳ መታከም ያለበት ቦታ መግባት አለባት ታው እንጂ ልጆቿን መታከም የልጅ ፍቅር ቢኖራት ነው አሁን አንቺ ላልሽው ነገር ወንድሜ አትሳሳት አንድ አዳምጪኝ አይልሽ ቪዲዮ ላይ ከሰማሹ ስሚ ምን አፌ ላይ እንደሚያቀምሰኝ አላቀም ጭንቅላቴን አላቀም ስትል ሰምተሻታል አሁን ችግሩ እሱ እኮ ነው አሁን ይሄ ሰውዬ ሲያጠጣትና ጭንቅላትሽ ከዞረ ማንንም ሰው ያደርጋል ጤነኛም ሰው የሚያደርገው ነገር ግን ኖርማል ስትሆኚ ያለሽ ጭንቅላት አመለካከት የተለየ ነው ከሰማሹ ቪዲዮንም አሁን ይኸው አፌ ላይ የሆነ ነገር ያቀምሰኛል ካቀመሰኝ በኋላ ምን እንደሆነ አላውቅም ማለት አሁን ደግሞ ከሰውየው ጋር አፌ ላይ ታረገብኝ ያለች እኮ ቪያግራ ነው አይደለም ሌላም ነገር ይሆን ይችላል ይጨምርብኛል ቪያግራ አድርጎኝ ልንገር የነበረው እኔ እኮ ስለያዩዋቸውም ስለነበረ ነው ቪያግራ እዚህ ላይ ምላሴ ላይ አድርጎኝ በአፌ ሰጣውት እኔ እንኳን እኔ ምን እኔ ይውላችሁ እኔ ምን አስባለሁ ሚጨስ ነገር ሰጠኝ ስትል አልሰማሻትም እዛ ላይ በአፍ ደግሞ ሚጨስ ነገር አጨሰ ስትል አልሰማሻትም እሱ ነኝ እኔ ቪያግራ ሰጠኝ
ስትል ነው የሰማሁት። የሆነ ነገር ይሰጣታል። እኔ ልውረድና አዲስ ሚለውን ይሰጣታል። አስገቢ በአፏ መልሳ ትሰጣለች። እኔ ባይዘው የማውቀው ነገር የለም። ምን ይስጣት አናውቅም። ዲጄ ኮፊ እኔ ለአንተ ጥያቄ አለኝ። እኔ አሁን እኔ ስዊድን ነው የምኖረው። እመነኝ እቺ ልጅን ሀበሻ ይረዳልኛል ብለህ እኔ እንጃ ሰው ይሰለቸዋል። እኔ አሁን ፐርሰናል ብጠይቀኝ ስራዬን ጥዬ የሆነ ሰው ይጃ ግዢ ብትለኝ ዛሬ ልሄድልህ እችላለሁ፣ ነገም ልሄድልህ እችላለሁ። ከሁለት ቀን በላይ ግን አርጊ ብትለኝ አይካንት ነው የምልህ። ተረዳኸኝ? ምክንያቱም እንዲህ አይነት ነገር ላስረዳህ፣ እንዲህ አይነት ነገር ባለሙያ አለ። እንዲህ አይነት ነገር ተምረው እንዴት ትሪት እንደሚያደርጉ እንዴት የሆነ ነገር እንደሚያደርጉ በባለሙያ ነው የሚሆነው። መድኃኒት እየተሰጣቸው ትሪት እየተደረጉ ምናምን ነው እንጂ አሁን እዛ ያለ ኮሚኒቲ ሊረዳት የሚችለው ሜቢ እንዳይደብራት ምናምን ነው እንጂ ይሄ ቲፒካል አሁን እናንተ እንደምትሉት አይነት ለውጥ እኔ እንኳን የታመመ እንደዚህ አዲክሽን ሰው ይቅርና ነው የምነግርህ፣ ወረቀት የሌለው ሰው የሚረዳ የለም። እኔ የማይሆን ነው የምነግርህ። ኦኬ አሁን እኮ የምትነግሩኝ ይኸውልሽ ግምት አለ፣ አንቺ የሚመስልሽን ነገር አለ፣ ሰው የሚያውቀው ነገር አለ። እኔ አሁን ምነግርሽ ልጨርስልሽ። ሰውየው ከቤት እንድትወጣ አይፈልግም ነበር፣ እንድትከራይ አይፈልግም ነበር። ሺ ኦልሬዲ ብሬን ዎሽ አድርጓታል። የሰው ልጅ ሁለተኛ አንቺ ለምትዩ ሰው ማንም አያረግልህ ለምትዩ ከሆነ የአገር ዘመዶች አሏት። አባቷ ካናዳ ያለው ላግኛት እቤቷ ለምጣ እያለ ነው። እሷ ምን አለች? ቤቴ ልግባ አሁን ከዚህ ሰውዬ ጋር ካልወጣው ከአባቴ ጋር ልገናኝም አለች። ያጎቷ ልጆች አሉ፣ ወንድሞቿ አሉ፣ ማሰው አላት። እቺ ልጅ ግን ቤተሰቦቿ ልጇ አለ ሲገባ የመቀየር ቻንስ ይኖራታል ነው የኛ ጥያቄ። ምንድነው እንዳልሽው ማንም ሰው አያረግም፣ ግን ዘመድ ነው። አባቷ ነው። አሁን አባቷ ሊገናኛት ነው። እስከዛ ድረስ አታነሳለትም ስልክ። ቤቴ ልግባ እዚህ ሰውዬ ቤት ሆኜ እንደዚህ ሆኜ አባቴ ማግኘት አልፈልግም አለች። እውነቷን ነው። አሁን እቺ ልጅ አንድ ስቴፕ ከወጣች በኋላ አሁን ልጇን አምጥታለች። የመጀመሪያ ጊዜ ዳስ ጉድ ገብቷል፣ ቤቷ አይቷታል። ቀላል ነገር አይደለም። የሚቀጥለው ደግሞ አባቷ፣ ከዛ ደግሞ ወደ ጤናው እንዳልሽው ደግሞ ራሷን ፈልጋ ወደ ጤናው ትሄዳለች፣ ወይም የሚያውቅ ሰው ደግሞ ወደ ጤና ይከታታል። እቺ ግን ከራሷ ጋር ፍቃድ የሌላትን ሰው አንስተሽ ሪያብ ላስገባት ማለት አይቻልም። አሁን ምንድነው ወደ ራሷ የምትመለስበትን ጊዜ መስጠት ነው። ኖ እኮ ትመለሳለች ኖ ዲጄ እኔ ጀጅመንታል ፐርሰን ሆኜ አይደለም ወይ እየፈረድኩባት አይደለም። እኔ ከማየው አንፃር ነው የምነግርህ። መቼም ኖርዌይ እና ስዊድን ጎረቤት ነው፣ በብዙ ነገር እንመሳሰላለን። ገባ ሄጄ ማቋ አይቼዋለሁ። ሀገሩ በጣም ፋክን ቦሪንግ ድብርት ያለበት ሀገር ነው። እንኳን እንደ አይነት ፕሮብለም ኖሮብን ኖርማሊ ሀገሩ ራሱ ስትረስ የሚያስይዝ ነው። ገባ እንኳን እንደዚህ አይነት ታይም ችግር ኖሮብን። ነገር ግን ባንተ መልኩ አግዛት፣ እኔ ደስ ነው የሚለኝ። እኔ በኔ በኩል እኮ አይደለም ታውልሽ አሁን እናንተ በምትሉት መንገድ። ነገር ግን ሺ ኒድ ፕሮፌሽናል ሄልፕ ነው የሚያወጣው። አንዴ ሚጥሚጣዬ በእናትሽ አንዴ ደቂቃ ስጪኝ። እቺ ልጅ እኔ ወርዳ እየነገርኩሽ ነው። አትወለጅ፣ አዳምጪኝ። እቺ ልጅ ወር አይሞላው በ3 ሳምንት ወይ በ2 ሳምንት ውስጥ ቤቷን አውጥታ ከሰውየው ቤቷ ገብታ ስራ ሰርታ ማታቅልሽ። ዛሬ 7ኛ ነው 6ኛ ቀን ነው ስራ መስራት ለውጥ አይደለም። ይሄንን እንግዲህ በጣም እንደምትወል ዲጄ ኮፊ አልገባህም ዲጄ። ይኸውልህ በሽታ ራስን አሞክ ሁሌ ፓናዶል ከምሰጥህና ራስ ምታቱን ከማድን የት ይሻላል? አሁን አንተ ያማላ ዛሬ ነገር ከነገ ወዲያ ፓናዶል ከምትወጥና እሷ ስታወራ ሚውት አድርገታ አፋፏ ላይ ከሆነ ሀሳቧንም አጫውታ ወይ ልንገርህ፣ እኔ እኮ ለሷ ህልፕ ነው። አሁን አንተ አንድ በሽታ ታመህ ሁሌ ማገገሚያ ከምሰጥህና ችክን ብለው ድነህ ብትነሳ ወይንም ሁሌ ታክሲ ረዳት ከማደርግ ሹፌር ባረግ ሁሌ እኔ እየነዳው ከምጭን በጀርባዬ አንተ ብትነዳው ገባ። አሁን እናንተ የምትሉት ኦኬ ከአባቷ ጋር አገናኛት በጣም ጥሩ ለውጥ ነው። አባቷ ምን ያህል መጥቶ ይረዳታል? እዚህ ይርዳት፣ ደስ ይላል። ዘመድ የምትለው ሰው እውነት ፐርሰናል ህይወቱን ትቶ መጥቶ የሚረዳትም ካለ ደስ ይላል፣ መጥቶ ይርዳት። ነገር ግን ቤተሰብም መጣ የሆነ ሰው መጣች ልጅ ፕሮፌሽናል ሄልፕ ነው የሚያስፈልጋት። በቃ ይሄንን እመን። አሁን የምታረጉትን አድርጉ በእናንተ መንገድ። ነገር ግን ለሆነ በሽታ ማገገም የሆነ ማስታገሻ ነው እየሰጡ ያለው እንጂ አታድኗት። እንድትድን ደግሞ አንተ አሁን ትንንሽ ለውጦችን ነው የምታየው። ያ ማለት ልክ ጉንፋን ይዞ የሆነ ነገር ስትወጥ ዛሬ ትድናለህ፣ ነገ ደግሞ መልሶ ብርድ ሲያጠናግር ድጋሚ ትደግመዋል። በቃ እንደዚህ አይነት ነገር ነው እያደረክ ያለው። አድርግላት። ጎበዝ፣ ልክ ነህ፣ ትክክል ናችሁ። ግን ደግሞ እውነት እንድትለወጥ ደግሞ ፕሮፌሽናል እርዳታ ያስፈልጋታል። ያንን ነው ማሳመን ያለባችሁ። አንቺ ፕሮፌሽናል እርዳታ እኛ ይሄንን አረግንልሽ
ቤት ተከራየንሽ፣ ከአባትሽ ጋር አገናኘሽ፣ ግን አንቺ አሁን መዳን ያለብሽ ብሎ ለመዳን ማመን አለባት። እሷ ማመን አለባት ለመዳን። ውስጥን ካላመንከው ቅዳሜና እሑድ ብድግ ብለህ 4 ቀን ሪሃብ ገብተህ ቅዳሜና እሑድ ብድግ ብለህ የምትጠጣበት ትሪትመንት የለም። ገባ? ትክክልም አይደለም። ስለዚህ እንደረዳችኋት እርዷትና፣ ግን አሳምኗት ለመዳን ትመን። መጀመሪያ በእምነትም ብትሄድ ጸበል እኮ የምትጠመቀው ስታምን ነው አይደል? ድንበታለሁ ስትል ነው። ቁርአንም በለው ዋቴቨር በሆነ እምነት ሲጸለይልክ መጀመሪያ አንተ ስታምን ነው። አዚታ አታምንም። በሆነ ነገር የሆነ ነገር ነው የምትደበቀው፣ በሆነ ነገር የሆነ ነገር ነው የምትደበቀው። ገባ? ያ ነገር ቆሞ ትክክለኛ እርዳታ ታገኝ ነው። የእናንተን አፕሪሼት ላለማድረግ አይደለም። እኔ በጣም ክሬዲት ሰጣለሁ። ጎበዞች ናችሁ። በዚህ ሰው ጊዜ ውድ በሆነበት ዘመን ጊዜያችሁን ሰጥታችሁ ይሄንን ስላረጋችሁ እኔ እንደኔ ለሚጥሚጣ በጣም አመሰግናለሁ። ጎበዞች በርቱ። ግን ፕሮፌሽናል እርዳታ እንድታገኝ አድርጉ። ያዬ ቴንክ ዩ። ሪካርደሮችም አጥፉላት። አመሰግናለሁ። እታችሁ ይላል። ቆንጆ አገላለጽ ቴንክ ዩ። ነቂታ የምትዩ ነገር አለ? ዲጂ አሁን አንደርስታንድ አድርጋል ብዬ ቅድምም ነግሬያችሁ ነበረ። ቅድምም ከለውጥ በኋላ ሪያብ ትገባለች። አሁን የመጀመሪያ ስቴፕ መሄድ አለባት። ከነበረችበት ሪያብ ለማስገባት አትሰማም። ሰው በምንም ታምር ሰምታ አታውቅም ልጅቷ። ቅድም ሰው ነግሮኛል ብለሻል። አሁን ግን ሰው መስማቷ ራሱ አንድ ከተወሰነ ጊዜ በኋላ ደግሞ ወደሚኬደው ስቴፕ ትሄዳለች። ቤተሰቦቿ አባቷ ማሬቨር የሚሆን ሰው የሚቀጥለውን ያደርጋል። ግን አሁን እዚህ ደረጃ ራሱ ከደረሰች በኋላ የሚቀጥለው ስቴፑን ኦፍ ኮርስ ግልጽ ነው፣ ያስፈልጋታል። ቀላል ነገር አይደለም አዲክሽን እና ያን ለማውጣት ሪያብ መሄድ ካለባት የሚቀጥለውን ስቴፕ ማንም ሰው ያንን መስዋዕት አድርጎ አያደርግም። የራሷ ቤተሰቦች ግን ይሏት የተወሰነ ደረጃ ከሄዱ እሷ እኮ ለመረዳት ቤተሰቦቿ ራሱ ከባድ ሆናባቸዋለች። አታነሳላቸውም ስልክ። ግን አሁን ኮሚኒኬሽኑ ሲመጣ ቤተሰቦቿ ወደሚቀጥለው ስቴፕ ይወስዷታል። እዚህ ደረጃ መድረሷ ራሱ አንድ ነገር ነው በማለት ነው። ቀጥ ይቅርታ አቋረጥኩሽ። ንኪታ ይቀጥ ወይ? እሺ ቴንክ ዩ። ያው ሚጥሚጣ እንዳለችው ልክ ናት። ሚጥሚጣ ለምን ያው እኛ እቺ ልጅ እንድትድን ነው የምንፈልገው። ግን ላይክ ራስሽ ፈልገሽው ስታረጊ እንጂ በግድ እንኳን ቢያስገቡሽ ጥለሽ መውጣት ትችላለሽ። ግን when you know it's time to change ያኔ ማንንም ማሰብ ዞር ቀና ማተኝ። እኔም ከዚህ በፊት ነግሬያታለሁ። ስልክሽን ይቀሙሽ፣ በቃ ሪሃብ ሂጂ፣ መድኃኒቱን ውሰጂ ካሉሽ ውሰጂ ብያለሁ። they know what they doing ገባሽ? ግን ያው ፍላጎቱ ሲኖር ነው። ያው እንግዲህ እኔም እስከዛሬ ስታገስ የነበረው አንድ ቀን ፍላጎቱ ይኖራታል፣ አንድ ቀን አይኖች ልጅ ተቀይራ እንደማይ በማለት ነው። እና ቴንክ ዩ አዲስ መናገር አዲስም ያው እኛ ግሩፕ ውስጥ ስላለ እሱም ከኔ የበለጠ ስለማያውቃት እሱም ሊናግር ይችላል። አይ ልክ ነሽ። ታብታብ አድርጉ ፕሊስ ጋይስ፣ እንትን እየተቆራረጠብኝ ነው። ልክ ነሽ። ኖ ፕሮፌሽናል ቅድም ሚጥሚጣ ያለች ፕሮፌሽናል ሄልፕ ካገኘች ነው እንጂ እናንተም ጊዜ ያለች ቅድም እሷ ተናግራለች። ውድ በሆነ ጊዜ ሰጣችሁ ልታግዟት በመሞከራችሁ ትልቅነት ነው። ለውጥም አላት እያሉ እየጻፉ ነው። እኔ ተከታታዩም ስላልሆንኩኝ አላቅም ከመጀመሪያ ምን ላይ እንደነበረች። ነገር ግን ፕሮፌሽናል ሄልፕ የምታገኝበትን ደግሞ ማድረግ ከምንም በላይ ይጠቅማል። ግን ከዛ ሁሉ ግን የእሷ ፍላጎት መኖር አለበት። ማመን አለባት። የልጆቿ ህይወት የሚያሳስባት ከሆነ የልጆቿ ፊውቸር የሚያሳስባት ልጆቿን አቅፋ ማደር የምትፈልግ ከሆነ ከእንደዚህ ነገር መራቅ አለባት። በቃ ልጆች ስለሚበልጡ አይደል? ስለዚህ ያንን እንድታረግ ነው መርዳት የምንችለው ወይም የምትችሉት። ያ እሺ፣ አዲስዬ ተናገር። ቴንክ ዩ ቤዚዬ። ሃፒ ኒው ይር ጋይስ፣ ሁላችሁ ተናገር። አዲስ ኖ ይቅርታ፣ ሱዚ ነች። ሱዚ አላወራች። ሱዚ አውሪ። ኩዊልዬ ወይ አዲስ። አቤት ስንት ጊዜያችን እናቴ ልጅ ከመላህ ሰላም። አንድ ጊዜ ሱዚ ነበረች ካንተ በፊት። ሱዚ እሺ የለችም። ኦኬ ቀጥል። ላስወጣት ብዬ ነው። እንትን ነኝ ኩዊንዬ። የሚያወራ ሰው ካለ እንትን ይበል። ካስፈለግኩሽ ነው ኤግዚት አድርግና ላውራ አይሻልም? ካፈቀርሽልኝ ሌላ ሳይወራና እንትላል እንቀጥላለን። ልውጣ እንዴ ካዌ ላይ ችግር የለውም። ችግር ላይ ሌላ ሰው የሚገባ ያለ አይመስለኝም። እኔ አክቹዋሊ ንቂታ የራሷን ሀሳብ ተናገረች። የሆነ ሰው ጽፏል እዚህ ኩዊን ጋር ገባለሁ ብላለች። እዚህ ብሏት ብትመጣ ደግሞ እኔ ደስ ይለኛል። ከዛ በተረፈ ግን ንቂታንም ጃጅ ባናረጋት ጥሩ ነው ባይ ነኝ። ስለ እውነት
ያሳለፈችው የሷም ቀላል ስላልሆነ ቀላል አይደለም። ይኸውልሽ ከታች የጻፉ ነው ሺ ጎን ቱ ዘ ጋይ ሃውስ ተመልሳ ማለት ነው። ያው ላጠፋ ከሆነ እሱ ጋር የምትመለሰው ነገርኳችሁ። ምን ስላደረጋት ምን ስለሆነ አይደለም። የራሱ ፍላጎት በጣም ቬሪ ኢምፖርታንት ጋይስ። ማንም ሰው ከሱስ ለመውጣት መጀመሪያ የራሱ ፍላጎት ነው የሚያስፈልገው። ከምንም አይነት ነገር ለመውጣት ከሱሳችሁ የራሳችሁ ፍላጎት እንጂ ፖሊስ ጎትቶ ቢወስድ ዶክተር መጥቶ ቢወጋ አይሆንም። ፍላጎት ብቻ ነው። ፍላጎቷን በቃ መንገር የምትችሉት ጥሩ አማካሪ ጓደኞቿ ከሆናችሁ በውስጥ ልጆችሽን አቅፈሽ ማሳደግ ከፈለግሽ የልጆችሽ ፊውቸር ካሳሰበሽ የልጆች ብላችሁ ልጆቿን በቃ እሷ እንደገባኝ ከሆነ ግን አሁን ቅድም ሲናገሩ ልጆና ተደፍራለች። ቤት ውስጥ ብዙ ነገር ያሳለፈች ልጅ ናትና ያ ትራማ ውስጥ ካለች ደግሞ እሱም ቀላል አይደለም። ስለዚህ እሷ ሪሃብ የምትሄደው ስለ ብዙ ነገር ነው። አንደኛ ስላሳለፈችው ነገር አክቹዋሊ እዛ ስትገባ ከዛ ጀምሮ ነው የሚከታተሏት፣ ግን ፍላጎቷ ሊኖር ይገባል። በቃ ከዚህ ሁሉ ካሳለፈችው ህይወት ለመውጣት እሺ ካላለች ልጆቼ ብላ ማልቀስ የለባትም። ወይም ደግሞ ሚዲያ ላይ ሼር የሚደረገው ነገር ያሳስባት አይገባም። በርን ከፍቼ ሌባ ለምን ገባላለሁ እንዴ? በርን ከከፈት አሁን እኮ ንቂታ ስላደረገችው ነው እንጂ ሌላው ሚዲያ ሁሉ እኮ ሊያሰራጨው ይችላል። እኔ ያገኘሁትን አልለቀኩትም። ምክንያቱም እንዳልኩት ድራግ ውስጥና አልኮል ውስጥ ያለ ሰውን ልሰድብ አልችልም። ምክንያቱም እርዳታን እንጂ የሚያስፈልጋቸው ወቀሳ አይደለም። ስለዚህ ያስቆንጃ ወቀሳ አይደለም። ያ ምን አለ መሰለሽ እንዳልሽው ውስጧ በጣም ተጎድተዋል። ከልጅነቷ ጀምሮ ብዙ ትራማ አለባት። እኔ እንደውም ምን እላት ነበር ያው እሺ እንደማትል እያወኩኝ ያ ትራማ በውስጧ የያዘችው ነገር ካልወጣ which is counselor therapy አናግራ ካልወጣላት like there is no point rehab ላይ መሄድ ገባሽ? እኔ ካሳለፉ ከተማርኩት ነው ራሱ እኔ ያልኩ ነው መነግራት ሁሌ እኔ በውስጥ ያስኩትን ብዙ ነገር ያወጣሁት ከቴራፒ ጋር like አለ አይደለ? ያን ከልብሽ ሲወጣልሽ ነው ሱስን የምታቆም። ምክንያቱም ሱስ ምንድነው? መደበቂያ ነው። ስሜቱ እንዳይሰማን ነው የምንሸሸው የምንሄደው ወደ ሌላ ነገር እና እዛም ብትገባ እኔ በጣም ላይክ ነግሬያታለሁ በውስጥም በውጭም። ግን አለ አይደል አይ ነው ሁሌም መልሷ እንትን ባይሆን ግን it's like I never wanted to give up like ጌታን ነው የምልሽ። እኔ ራሱ እኮ ለራሴ ገና ነኝ ሂል እያረኩኝ ነው። የማንንም ጭንቀት መሸከም እንኳን የለብኝም because በተናደድኩ ቁጥር ራሴን ስለሚያመኝ like ግን ብታናደኝ ምን ብትል it's okay ብዬ እና እግዚአብሔር ይሁናት። እኔ ምንም ነገር አለለም። ኖ ጎአይ አሁን ከተረዳሁሽ እኮ እንግዲህ በሚስ አንደርስታንድ ምን ሁላችንም እኩላና አንድ አይነት አረዳዳ አይኖረንም እንጂ ካለን ያንቺም ትክክል ነው። አንቺም ያሳለፍሽው ቀላል ነገር አይደለም። ያውም ግልጽ ተናግረሽ ሰው እኮ ግልጽ አይናገር ፍጹም አይናገርም። መረዳት ማንም ምንም አይናገርም። እኔ ግን ወጥቼ የኔን ታሪክ እያልኩ ነው ሰው ላስተምርበት ብዬ እንትን የተነሳው እንትን ላይሰንስን እስከማገኝ ድረስ ማለት ነው። ግን ያው እንዳልሽው እኔ ምን አገባኝ? ሰው ብዙ ነገር ይላል። ስትለወጪ ይርቅሻል። መጥፎ ስትሆኚ ሌላ ታሪክ ነው ማለት። ፕሮፌሽናል በሆነ መንገድ እንድትታገዝ አድርጊያት። እኔ አትሰማም እኮ እኔም እኮ ካጠገቧ ያልሄድኩት ያቺ ቀን ትመጣለች ብዬ ሆፕ በማድረግ ነው። ያቺ ቀን በቃ በቃኝ ብላ ከእንቅልፏ የምትነቃበት ቀን ትመጣለች ብዬ ነው። ለዛ ነው ዝም ብዬ ቤቷ ቁጭ የምሰማት። ለምን it's like therapy ነው የነገር ለሷ ስታወራ። ግን ያው ፍላጎቱ ከሌላት እኔ ያረለም ሩቆኝ አጠገቧ እንኳን ብሆን ለወስዳት አልችልም። ስለዚህ ምንድነው ያለብኝ? መታገስ ነው። ቁጭ ብዬ መምከር አይደለም፣ መግፋት አይደለም፣ መታገስ ብቻ ነው እኔ ማድረግ የምችለው። ማዳመጥ እሱ አሁን ፍላጎት ያው እሺ ዳዝንት አትፈልግም። አሁን እኔ እማቀው አንድ ሴት እማቃት ስዊዲሽ ነች፣ ድራግ ውስጥ ናት። ልጆቿን ትወዳለች። ከድራግ መውጣት ከበዳት። እውነት ነው የምነግራችሁ። ወይ መጠጡ ወይ ድራጉን ወይ ልጆችን በጣም ከባድ ነው። ይንቀጠቀጣሉ፣ ማቆም አይችሉም፣ ይበሳጫሉ። በጣም ብዙ መከራ አለው ብዙ። ሴትዮዋ ግን ብታምኑ ባታምኑ የአንድ ወር ምግብ ገዝታ ቤቷ ውስጥ በሯን ቆልፋ አንድ ክፍል ቤት ውስጥ አንድ ወር ሙሉ ተንቀጥቅጣ ከስታ ደም ተፍታ ዳለች። ልጆቿን ስለመረጠች ደም ሲያቆሙት ለካ ብዙ ስቃይ አለው። ደም ተፍታ ፍላጎት ላላት
ልጆቿን መርጣ ሀገር ቀየረች። በቃ ይሄ እሱ ብቻ ሳይሆን ላይ ጭንቅላትሽ ራሱ አስተሳሰቡን ወደ ኖርማል ለመመለስ አትሊስት 5 ዓመት ይፈልጋል። ገባሽ? እኔ ውጪ ተብዬ ነው የወጣሁት ከነበርኩበት። ለምን እንዳልኩሽ ያው በጊዜው ሶሻል ሚዲያ ማየት ስላልነበረብኝ ስላልፈለኩኝ በቃ ያለኝ አማራጭ ስልኬን የሚደብቅልኝና መራቅ ከሁሉ ነገር መራቅ ስለፈለኩ ነው። ገባሽ? ለ45 ቀን ተፈቅዶልኝ 3 ወር ነው የቆየሁት። መጨረሻ ላይ ግን you have to go ነው ያሉኝ። ምክንያቱም ምንም ችግር የለብሽም። yes I was depression ታግኝቶብኛል። ለምን ቤቴን ዘግቼ ለቤቴ ውስጥ ነው በቃ መጠጣት ነው፣ ማንም ጋር መገናኘት አልፈልግም ምናምን ልክ ግን እንዳልሽው እውነተኛ ድራግ ሲወስዱ ከሲስተማቸው ለመውጣት it takes time ያማቸዋል። ማይሆኑት ነገር የለም። በጣም ተሰቅሎና እሷም አሁን አስተሳሰቧ እኮ አንዳንዴ እረዳታለሁ። እንደዚህ ቲክታክ ላይ ምናምን ስታረግ ምናምን ሌላ ነገር እንትን ስትል it's like ድራግ ምን ያህል ብሬናችንን ኤፌክት እንደሚያደርገው like በደንብ ጉግል አድርጋችሁ ብታዩት ዋው ስፔሻሊ ኮኬን በጣም like ጥሩንና ላይ መጥፎን ለይተሽ የምታቂ ሰው እሱን ሁላ ትረሻዋለሽ። ምክንያቱም በቃ ማይንድሽ ጥሩና መጥፎን ለይቶ እንትን የሚለውን ነገር ይቆጣጠረዋል። ስለዚህ በቃ ወይም ትወርቂያለሽ ወይም እየተቀጠቀጥሽ ፍቅር ነው እያለሽ እዛ ቁጭ ትያለሽ። ለምን ጭንቅላትሽ አያስብም በትክክል? እኔም እሱን ብዬ ነው እታገሳለሁ እስከመጨረሻው እንደፈለገች ትሁን ብዬ ስንት ተይተ ብዬ አልወጣም ያልኩት። አለቀ። እንዳልኩትም ስለ ቪዲዮ ስለተናገርኩት ነገር ይቅርታ አክን ሰይታማች በሳይዝ ታግን እኔ ቀረጽኩት ያልኩት ይሄው አዲስም ይናገራል። እሱም ብሎኝ ነው ለፖሊስ እየተጠራ ስለነበረ ለፖሊስ ማሳያ እሱን ሁሉ አድርጌ ለሌላ መሰደብ ተረፈ እንጂ ከቤቷ ፖሊስ ቤቷ ደርሷት እኮ ነው ወዲያውኑ ተመልሳ በታክሲ ቤቱ የተመለሰች። ግን እንኳን አንቺ ሪከርድ ባታረጊም ሚዲያ ላይ የወጣ ነው፣ ሁሉም ሰው ሊያደርገው ይችላል። እንደውም እኔ አሁን ሌላ ሰው ይሄንን እያብራራ ሞር ጭንቅላቷን ሊጎዳት ሁሉ ይችላል። አሁን እኛ ፎከስ ያደረግነው አንቺ ለምን እንደዚህ ያደረግሽ በሚለው ነው እንጂ እንደዚህ ያርገ ምናምን በሚለው አይደለም። ገባሽ? እዛ አይደለም። ሌላ ሰው ደግሞ ብትንትን አድርጎ ሞር ሊጎዳት ይችላል። አንቺ ሪከርድ ባታረጊ ቲክቶክ ላይ አይደለም እና ማታቂያትን አሜሪካ እና ኖር የሆና ምን ቤተሰብ ለቤተሰብ እየተቀዳዱ ይለቁ የለ እንዴስ? ስለዚህ በር ተከፍቶ ሌባ ለምን ገባ አይባልም ወይ? ሚዲያ ላይ አትውጡ። ሚዲያ ላይ ከወጣችሁ ግን ትችት ምንድነው? እንቅልፍ ተፈልጎ ህልም ተፈርቶ ነው የሚባለው። እንቅልፍ ፈልጎ ህልም ፈርቶ አይነት ሚዲያ ላይ ከወጣችሁ በራችሁን ከፍታችሁ የቤተሰባችሁን የገበናችሁን ካሳያችሁ ማንም ሰው ነው የሚቀጠቅጣችሁ። ከዚህ ሁሉ ግን ባትገቡስ? ስፔሻሊ ልጆች ካላችሁ ባታረጉትስ? ምክንያቱም የእናንተን ደስታ ለማድረግ ብላችሁ የልጆቻችሁን ህይወት ነው የምታጠፉት። ብዙ ሰው እኔ አይዶን ነው የራሱን ደስታ እንጂ የልጆቹን አያስብም መሰለኝ። ስትሳደቡ ሚዲያ ላይ ገብታችሁ በምትናገሩት ነገር በልጆቻችሁ ዋጋ እንደምትከፍሉ አታውቁ። የእናንተን ስሜት ስትሉ ለራሳችሁ ስሜት ስትሉ ልጆቻችሁን ህይወታቸውን እያበላሻችሁ ያላችሁ በጣም ብዙ ወላጆች አላችሁ። ስለ እውነት ብዙ ናችሁ። ልጅ አንድ ክፍል ቦታ እዛ አጠገባችሁ ቆሞ መጥፎ ቃል የምትናገሩ መርዝ የምትረጩ ፖለቲካ ምን የምትናገሩ በልጆቻችሁ ላይ በኋላ ልጄ ትምህርት ቤት ሄዶ መጥፎ ጓደኛ ያዛት በሉ። ምክንያቱም ባለጌ እናት ስላለው ከእናቱ ሰምቶ ነው። የልጅ ባለጌ የለም ያሳዳጊ እንጂ። ስለዚህ እንደዚህ አይነት ሰዎች ደግሞ አሁን እሷ ካሳለፈችው ነገር በጣም ያሳዝናል። ሞር መረዳት ያለባት ልጅ ነች። ሞር ስለ